መጣው አንድ ዜና ላቅርባ። አንድ ትኩስ መረጃ አለ። እሺ የቅልቦች አጠቃላይ እንግዲህ የሽልማት አድማሱን ይፋ አድርጓል። እንግዲህ ለአንድ ተሸላሚ ብቻ 100 ግራም ወርቅ ታቅዶ የነበረው አንደኛ ለሚወጣ 100 ግራም፣ ሁለተኛ ለሚወጣ 50 ግራም፣ ሶስተኛ ለሚወጣ 30 ግራም በአጠቃላይ እንግዲህ 18 ሚሊዮን ብር የሚወጣ ሽልማቶችን እንግዲህ ይፋ አድርጓል። በቅልቦች እንግዲህ በተለይ ደግሞ በኢትዮጵያውያን የቲክቶክ ኢንፍሉዌንሰሮች መካከል የሚደረግ ውድድር ነው። ለኢትዮጵያውያን በጎ ነገር ያደረጉ ቲክቶከሮች ይሸለማሉ። እንግዲህ ሽልማታቸውን ይወስዳሉ። እንግዲህ የኔ ቤተሰቦች ሁለት ሰዎችን ጥቆማ ልስጥ። አንደኛው አዶናይ ማዳ 444 ይገባዋል። በተለይ እንግዲህ ብዙ እንባዎችን ያበሰ ወጣቱን አጠቃላይ ወደ ቲክቶክ ፕላትፎርም ወደ ሶሻል ሚዲያ ፕላትፎርም ያመጣ ጀግና ነው። አንደኛው ጉርሻ ፔጅ እንግዲህ ታኝና ፈጣን መረጃዎችን የሚያቀርብ ገጽ ነው። እንግዲህ በእነዚህን ሁለት ሰዎች መርጫለሁ። የእናንተ የአመቱ ቅልብ ጀግና ማን ነው? ኮሜንት ላይ